አንድ ከውትድርና የተመለሰ የውትድርና ተመላሽ የሆነ ጡረታ የወጣ ሰውዬ ነበርና እኔ ብዙን ጊዜ ስለ ጦርነት ስለ ዘር ጭፍጨፋ ሳወራ በጣም ደስ ብሎት ጣፋጭ ምግብ ሰው ሲበላ ደስ እንደሚለው ልቡ ደስ ብሎት ነው የሚሰማው። ነገር ግን የእግዚአብሔርን ቃል ማውራት ማካፈል ሲጀምር በቁጣ ነው የሚሞላው። የእግዚአብሔር ቃል ሴፍ ነው። ልክ ልብን ሐሳብን ጅማትን ዘልቆ ነው የሚወጋው። የእግዚአብሔር ቃል ባለበት ሁሉ የጥይት ድምጽ አለ። ምንም እንኳን ሰው ሰራሽ መሳሪያ ባይኖርም እናንተ ለምሳሌ ዘነጣችሁ አጊጣችሁ ወጣችሁ ዛሬ አምሮብኛል አይደል ስትሉ የእግዚአብሔር ቃል ሰው ፊትን ያያል እግዚአብሔር ግን ልብን ያያል እያለ ይመጣል። ከዛ በኋላ መቃወም ትጀምራላችሁ። አረ ፊትንም ያያል እኮ እግዚአብሔር ማለት ትጀምራላችሁ። ለእግዚአብሔር ቃል ወይም ለወንጌል መቼም እጅ መስጠት ነው ያለባችሁት። የራሳችሁን እውነት ማቆም የለባችሁም። በቃ እግዚአብሔር ሰው እንደሚያስበው አያስብም። እና ማቴዎስ ምዕራፍ 7 ከቁጥር 22 ላይ እንዲህ ይላል፣ በዚያን ቀን ብዙዎች ጌታ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንትን አላወጣንምን? በስምህ ብዙ ተአምራትን አላደረግንምን? ይሉኛል። በዚያን ጊዜም ከቶ አላወቅኳችሁም እናንተ አመፀኞች ከኔ ራቁ ብዬ እመሰክርባችኋለሁ። ከዚህ ጋር ደግሞ የሚመሳሰል በብሉይ ኪዳን ላይ ሌላ ማብራሪያ ጥቅስ አለ። መዝሙር 8:3 ላይ የጣቶችን ስራ ሰማያትን ባየው ጊዜ ጨረቃንና ከዋክብትን አንተ የሰራቸውን ታስበው ዘንድ የሰው ምንድነው? ትጎበኘውም ዘንድ የሰው ልጅ ምንድነው? እዛ አላውቃችሁም። ለምሳሌ ዶናልድ ትራምፕ የአሜሪካው ፕሬዝዳንት እናንተን ያውቃችኋል። እናንተ እሱን ታውቁታላችሁ። እሱ እናንተን ያውቃችኋል ወይ? እዚህ ጋር ሁለት ወገኖች አሉ። ኢየሱስን የሚያውቁ አሉ። ኢየሱስ ደግሞ እሱ የሚያውቃቸው ሰዎች አሉ። ኢየሱስን የሚያውቁ ግን ኢየሱስ ማያውቃቸው ሰዎችና ሌላኛው ደግሞ ኢየሱስ የሚያውቃቸው እሱንም የሚያውቁ ሰዎች አሉ። እቺ አገልጋዮችን እኮ አሁን ፓስተሮችን ወንጌላውያንን ወይም ቄሶችን ከኛ የሚለያቸው እኮ እቺ ምግብና ልብስ መጠለያ ቤት ስላላቸው ነው የሚያገለግሉ እንጂ በነፃ ነው እንደሚያገለግሉት አይደለም ማለት። እንደዛ እቺ ባትኖር እንደኛ ነጋዴ ይሆኑ ነበር። እና አመሰግናለሁ።